ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። የአብይ አህመድ አገዛዝ በጡረታ የተሰናበቱትን ጨምሮ በተለያዩ ምክንያቶች ከሰራዊቱ የተለዩ ከፍተኛ ወታደራዊ መኮንኖች ወደ ግዳጅ እንዲገቡ ጥሪ እንዳደረገላቸው ተገለጸ። በከፍተኛ ጭንቀት ውስጥ የሚገኘው የብልጽግናው አገዛዝ አሁን ባለው የመከላከያ ሰራዊት ቁመና የትብብር ኃይሎች ጋር የሚደረገውን ጦርነት መመከት እንደማይቻል በማመን በጡረታ የወጡና የተቀነሱ መኮንኖች በአስቸኳይ እንዲመለሱ ውሳኔ ላይ መድረሱን ነው ያገኘነው መረጃ የሚያመለክተው። አማራ ክልል እየተደረገ ባለው ጦርነት ከፍተኛ ቁጥር ያላቸው መካከለኛ አዋጊ የጦር መኮንኖች በሞት በመቁሰልና በመማረካቸው የተነሳ ከሰራዊቱ በመጉደላቸው ሰፊ ክፍተት መፈጠሩን ተከትሎ የአብይ አህመድ ጀነራሎች የሰራዊቱን መዋቅር የማስተካከልና በአስቸኳይ ስልጠና የአዋጊ መኮንኖችን እጥረት ለመቅረፍ የተደረገው ጥረት ብዙም ውጤታማ እንዳልሆነ እየተነገረ ነው። የአሁኑ የአብይ አህመድ ጥሪ ጦርነቱን በሙሉ ኃይል ለማካሄድ ዝግጅት እያደረገ መሆኑን የሚያመላክት ተደርጎ ተወስዷል። ጥሪ ከተደረገላቸው የቀድሞ ከፍተኛ ወታደራዊ አዛዦች የተወሰኑት ፍቃደኛ ባለመሆናቸው ክትትል እየተደረገባቸው እንዳለም ተመልክቷል። የዘውትር ተሳታፊያችን ተጨማሪ አለው። አብይ አህመድ ጡረታ የወጡና በተለያዩ ምክንያቶች ከመከላከያ የተሰናበቱ የመከላከያ ጄኔራሎችና ከፍተኛ ወታደራዊ መኮንኖችን ወደ ሰራዊቱ እንዲቀላቀሉ መጠየቁ ታውቋል። ለጊዜው እንግዲህ ጥያቄውን አንቀበልም ያሉ ሁለት ለጊዜው ስማቸውን መጥቀስ ያልፈለግን ከፍተኛ ወታደራዊ ጄኔራሎች መሆናቸው ታውቋል። ከሰራዊቱ ተሰናብተው ነገር ግን መልቀቂያ ያላጠናቀቁትን ደግሞ እያስፈራራቸው መሆኑን እየተነገረ ይገኛል። ከዚህ በፊት ውጊያው በቴክኖሎጂ እንጂ እግረኛ ብዙ አያስፈልገኝም ያለውን በመቀልበስ ከሰራዊቱ በተለያዩ ምክንያቶች የተባረሩትን ሳይቀር ወደ ስራቸው እንዲመለሱ ጥያቄ እያቀረበላቸው እንደሚገኝ የደረሰን መረጃ ያመላክታል። የአብይ መንግስት ለመጣል ከሰሜን የሀገሪቱ አካባቢዎች እየተደረገ በሚገኘው ወታደራዊ ዝግጅት ድንጋጤ ውስጥ የገባው አብይ አህመድ በሙሉ ኃይሉ ወደ ጦርነት ለመግባት እየተዘጋጀ እንደሚገኝ አመላካች መሆኑ ተጠቅሷል። የሀገሪቱ ጦር ያለማቋረጥ ለተከታታይ 6 እና 7 ዓመታት ከራሱ ህዝብ ጋር እየተዋጋ እንደሚገኝና ዓላማ የሌለው መሆኑን እየተገነዘበ በመምጣቱ በአገኘው አጋጣሚ በሚደረጉ ጦርነቶች የሚጠፋ እጁን የሚሰጥና የሚማረክ የሚሞት መሆኑ የመዋጋት ሞራል የሌለው ከፍተኛ መድሎ የሚፈጸምበትና ሄደበት አካባቢ በህዝብ ዘንድ ተቀባይነት እያጣ በመምጣቱ ይሄንን ውጊያ እንደማያሸንፍ ስላወቀ ልምድ ያላቸውንና ከዚህ በፊት በመከላከያ ረጅም ዓመታት ያገለገሉ ወታደራዊ ጄኔራሎችን ወደ ውጊያ ለማስገባት ዝግጅት እያደረገ እንደሚገኝ ለማወቅ ተችሏል። የብልጽግና አገዛዝ ከፍተኛ ጭንቀት ውስጥ መግባቱን በርካታ ማሳያዎች ቢኖሩም አሁን ከሰሞኑ ወታደራዊ ጄኔራሎችን ሰብስቦ እነዚህን ጡረታ የወጡ ከሰራዊቱ በዲሲፕሊንም ይሁን በተለያየ መንገድ የተሰናበቱና የተባረሩ ከፍተኛ ወታደራዊ መኮንኖችን ወደ መከላከያ ለመቀላቀል ማሰቡ አሁንም ወደ ጦርነቱ ገፍቶ ለመሄድና ከፍተኛ ስጋትና ፍርሃት እንደወደቀበትና ወጣቶችን በመመልመል ወደ ሰራዊቱ ለመቀላቀል ዝግጅት እያደረገ እንደሆነ ነው መረጃዎች እያመላከቱ የሚገኙ። ጦርነቱ በብዙ ግንባሮች በተለይ በዋናነት በትግራይ፣ በአማራ፣ በኦሮሚያ፣ በሱዳን እንዲሁም በኤርትራ በአጠቃላይ በምስራቅ አፍሪካ ተደራጅተውና ተጠናክረው እየመጡበት እንደሆነ የተገነዘበው አብይ አህመድ ጠላቶቻችን ተያይዘው እየመጡብን ይገኛሉ፣ ባለን በሌለን ኃይላችን ተረባርበን መመከት አለብን በማለት ወታደራዊ ጄኔራሎችን እለት በእለት እየሰበሰበ እያሳሰባቸው እንደሚገኝና ለሚያደርገው የውስጥ ጦርነት ድጋፍ ሲሰጡ የነበሩ ሀገሮች በዓለም አቀፍ ደረጃ ውግዘት እየደረሰባቸውና ድጋፍ የሚሰጡበት የኢኮኖሚ ሁኔታ እያጠረ በመምጣቱ ተተኳሽ እጥረት፣ የሰራዊቱ ሞራል ማነስና የአገሪቱ ኢኮኖሚ ከዕለት ወደ ዕለት ማሽቆልቆል ላይ ደረጃ እየደረሰ በመምጣቱ ከፍተኛ ጭንቀት ውስጥ እንደገባን በመድረኩ የተሳተፉ አካላት መረጃውን አድርሰውናል። ይህ በእንዲህ እንዳለ ለመጠነ ሰፊ ጦርነት እየተዘጋጀ ያለው የአብይ አህመድ አገዛዝ በመላ ሀገሪቱ የጀመረውን አስገዳጅ ወታደራዊ ምልመላ ከሰሞኑም አጠናክሮ እያካሄደ መሆኑ ተገለጸ። እድሜያቸው ከ13 ዓመት ጀምሮ ያሉ ህፃናት ልጆች ሳይቀሩ እየታፈሱ ወደ ወታደራዊ ማሰልጠኛ ካምፖች በመወሰድ ላይ መሆናቸውን ለአንከር ሚዲያ የደረሱ መረጃዎች ያመለክታሉ። ክልሎች በዞንና በወረዳ ደረጃ ኮታ ተመድቦላቸው በአስቸኳይ ወጣቶችን እየመለመሉ እንዲልኩ መመሪያ እንደወረደላቸው ያመለከቱት መረጃውን ያደረሱን ወገኖች
መኮንኖች በተለይ በኦሮሚያና በቀድሞ የደቡብ ክልል አካባቢዎች ያልታወጀ ብሔራዊ ውትድርና ዘመቻ በሰፊው ተግባራዊ እየተደረገ መሆኑን ገልጸዋል። በአስገዳጅ ምልመላ የለብ ስልጠና ተሰጥቷቸው ወደ የጦር ግንባሩ የተላኩት የአብይ አህመድ ወታደሮች በገፍ እየተማረኩና ከምድብ ቦታቸው እየጠፉ መሆኑ ያስደነገጠው አገዛዙ የሰራዊት ቁጥር መሳሳት በየአውደ ግንባሩ በመከሰቱ በአስቸኳይ ከፍተኛ ቁጥር ያለው ሰራዊት በማሰልጠን ለመጪው ጦርነት ዝግጁ ማድረግ ላይ ርብርብ እየተካሄደ እንደሆነም ለመረዳት ተችሏል።